እንደው እኛም ዱዓ እንድናደርግ እንድንዘጋጅበት የሚያስፈልገው ታች ደረጃ ያለ በየትኛው መንገድ ወደ ላይ መሄድ አይፈቀድለትም። ዘመዶች እንኳን ቢሆን አንተ ተውሂድህ የተስተካከለ ኢማንህ ያማረ ከሽርክም ከቢድዓም ከሐራምም የጸዳ ሆነ የመጨረሻ ስጦታ አላህ ሰጥቶህ የሆነ ደረጃ ላይ ለምሳሌ 50ኛው ደረጃ ላይ ብትቀመጥ አንተ ልጆችህ 40 ላይ 48 42 ቢሆኑ ወይም 30 እንግዲህ አላህ ይወቀው ቢሆኑ ላንተ ክብር ሲባል የደረጃ ማሻሻያ ይደረጋል። والذين آمنوا واتبعتهم ذريتهم بإيمان ألحقنا بهم ذريتهم وما ألتناهم من عملهم من شيء እነዛ ያመኑ ሰዎች ዘሮቻቸው በኢማን የተከተሏቸው ከሆነ በደረጃ ዝቅ እንኳን ቢሉ ለትልልቆቹ ክብር ሲባል እታችኛው ደረጃ ያሉትን የደረጃ እድገት ስጦታ በሸፋዓ አደርጋለሁ ብሎ አላህ ተናግሯል። ከፍ ይሉልሃል። ግን ከፍ የሚለው ከፍ ብሎ ዝቅ የሚለው ዝቅ ብሎ ወደ ጀሃነም የተመራው ጀሃነም ከገባ በኋላ የላይኛው አካል ዝቅ ብሎ መዘየር ይፈቀድለታል እንጂ የታችኛው አካል በየትኛው መንገድ ከፍ ማለት አይፈቀድለት።